ወይዘሮ አነም ተዘራ እባላለሁ። ድሬዳዋ አስተዳደር ምክር ቤት የበጀት ኢኮኖሚ ንግድ ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ ነኝ። እንግዲህ በክትትል ቁጥጥር ስራችን ተጠናክሮ ቀጥሏል። ዛሬ ያየናቸው በዛሬው ውሏችን ያየነው ወደ 5 የሚሆኑ ማምረቻና መሸጫ ሱቆች፣ ወርክሾፖች አይተናል። እነዚህ ወርክሾፖችና ማምረቻና መሸጫ ሱቆች አንደኛ 01 ቀበሌ ያሉ ማምረቻና መሸጫ ሱቆችና ወርክሾፖችን አይተናል። ቀጥለን ለጋር ማምረቻና መሸጫ ቦታዎችን አይተናል። ቀጥሎም ደግሞ ጫተራ ያለው ማምረቻና መሸጫ ኦክስፋም ግቢ ያለውን ማምረቻና መሸጫ እንዱን ቀጥሎ አንዳይል ግቢ ያሉ አምራች ኢንዱስትሪዎች ያሉበትን እንቅስቃሴ ነው ያየነው። እንግዲህ በዚህ ባየነው መስክ መልከታ እንግዲህ ይሄንን የሚያስተዳድር አነስተኛና መካከለኛ ማኑፋክቸሪንግ ኢንዱስትሪ ክላስተር ኮርፖሬሽን አለ። ኮርፖሬሽኑ እነዚህን የሚያስተዳድራቸውን የተለያዩ ማምረቻና መሸጫዎች ምን ደረጃ ላይ እንዳሉ እና በጥንካሬ ያሉና በውስንነት ያሉትን ነገሮች በአካል ቋሚ ኮሚቴው ምልከታ አድርጓል። በቀጣይ ደግሞ ያየናቸውን ጉዳዮች ከሚመለከተው የሴክተር አመራሮች ጋር የምንወያይ ይሆናል። የነበረን አጠቃላይ ብሎ ጥሩ ነበረ። ያለውን ነገር በደንብ ማየት ይችላል ማለት ነው። አመሰግናለሁ።